ሰላም ውድ ዩቲዩብ ተከታታዮቻችን፣ በኢትዮ ፕራይም ኒውስ እንደተለመደው ዝግጅታችንን አሰናድተን ለእናንተ ይዘንላችሁ ቀርበናል። በዛሬው መረጃ የምናካፍላችሁ በቅድሚያም አርዕስተ ዜና። በኢትዮ ጅቡቲ መስመር 250 ሺህ የሚደርሱ ኢትዮጵያውያን ይሰደዳሉ። አሜሪካና 10 አጋሮቿ ሩሲያና ሰሜን ኮሪያ በመንግስታቱ ድርጅት የተጣለባቸውን ማዕቀብ እየጣሱ እንደሆነ ገለጹ። ሐማስ አስቦበት ምላሽ ይሰጥ ዘንድ አሜሪካ ያቀረበችውን ጊዜያዊ የተኩስ አቁም እስራኤል መቀበሏ ተገለጸ። የኤሌክትሪክ ተሽከርካሪዎች አምራችና አከፋፋይ ዶዳይ ማኑፋክቸሪንግ ከአዲስ አበባ ትራንስፖርት ቢሮ ጋር አብሬ መስራት ጀመርኩ አለ። ማህበራዊ ሚዲያ የልጆቻችን የማሰብ ችሎታ እያቀጨጨ በመሆኑ የእጅ ስልክ ክልከላ ለማድረግ እየተወያየን ነው። ፕሮፌሰር ብርሃኑ ነጋ። IMF ለኢትዮጵያ ከሚሰጠው ብድር ውስጥ $260 ሚሊዮን ሊለቅ ነው። ይህንና መሰል ዜናዎችን አዘጋጅተን ወደ እናንተ ይዘመተናል። አብራችሁን ቆዩ። በኢትዮ ጅቡቲ መስመር 250 ሺህ የሚደርሱ ኢትዮጵያውያን ይሰደዳሉ። በኢትዮ ጅቡቲ መስመር ከ150 እስከ 250 ሺህ የሚሆኑ ኢትዮጵያውያን በየዓመቱ እንደሚሰደዱ የሴቶችና ማህበራዊ ጉዳይ ሚኒስቴር ለአሃዱ አስታውቋል። እንደ ሀገር በተከሰተው የፖለቲካ ቀውስ ስር የሰደደ ድህነት፣ ተመጣጣኝ የሆነ ገቢ ምንጭ አለማግኘትና በተያያዥ ችግሮች ዜጎች ሀገራቸውን ለቀው በመሰደድ ለተለያዩ የሰብአዊ የመብት ጥሰቶች እየተጋለጡ መሆኑን በሚኒስቴር መስሪያ ቤቱ የህገ ወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ድጋፍና ክትትል መሪ ስራ አስፈጻሚ አቶ ደረጀ ተጊበሉ ለአሃዱ ተናግረዋል። የኢትዮጵያ የህዝብ ቁጥር በየጊዜው እየጨመረ መሆኑም እንዲሁም በገጠራማው ክፍል በቂ የሆነ የመሬት ሀብት አለመኖር ለችግሩ መባባስም እንደ ምክንያት የሚጠቀሱ ናቸው ሲሉ መሪ ስራ አስፈጻሚው ገልጸዋል። ህይወታቸውን ለመቀየር በሚል የቤተሰብ ጫና ተጨምሮበት ለስደት በሚዳረጉበት ወቅት በሰው ሰራሽና ተፈጥሯዊ ምክንያቶች ህይወታቸው የሚያልፍ ዜጎቻችን ቀላል አይደለም ሲሉም ተናግረዋል። መንግስት በቀጣይ ለስደት አመቺ የሆኑ ድንበሮችን በጥብቅ ለመቆጣጠር ከጎረቤት ሀገራት ጋር በቅንጅት መስራቱን በማጠናከር እንዲሁም ለዜጎች ደግሞ በቻለው መጠን በሀገራቸው ሰርተው የገቢ ምንጫቸውን የሚያሳድጉበትን የስራ ዕድል ለመፍጠር እቅድ ይዞ እንደሚሰራ መሪ ስራ አስፈጻሚው ገልጸዋል። ከ2014 እስከ 2017 ዓ.ም ብቻ ከ300 ሺህ በላይ ኢትዮጵያውያን ከሳውዲ አረቢያ፣ ከሱዳን፣ ከየመን፣ ከቤሩትና መሰል ሀገራት ወደ ሀገራቸው መመለሳቸውን ምንጫችን መዘገቡ ይታወሳል። የኤሌክትሪክ ተሽከርካሪዎች አምራችና አከፋፋይ ዶዳይ ማኑፋክቸሪንግ ከአዲስ አበባ ትራንስፖርት ቢሮ ጋር አብሬ መስራት ጀመርኩ አለ። ዶዳይ የሀገሪቱን የኤሌክትሪክ ትራንስፖርት አጀንዳ ለመደገፍ ባለኝ ቁርጠኝነት 40 የኤሌክትሪክ ሞተሮች ለአዲስ አበባ ትራንስፖርት ቢሮ ሰጥቻለሁ ብሏል። የተበረከቱት ኤሌክትሪክ ሞተር ሳይክሎች ከዶዳይ ዘመናዊ የባትሪ መለዋወጫ አውታር ጋር ሙሉ ለሙሉ የተገናኙ ሲሆኑ ከዶዳይ ስማርት ኔትወርክ ጋር የተገናኙ በመሆናቸው አሽከርካሪዎች በስልካቸው ክፍያ እንዲከፍሉና ኃይል ያለቀበትን ባትሪያቸውን በ5 ደቂቃ ወዲያውኑ ሙሉ በሙሉ ቻርጅ ባረገ ባትሪ እንዲቀበሉ ያስችላቸዋል ተብሏል። ኩባንያው በአዲስ አበባ ትራንስፖርት ቢሮ ጋር ያደረገው ስትራቴጂካዊ ትስስር የከተማ ትራንስፖርትን ለማሳደግ፣ የኤሌክትሪክ ተሽከርካሪ ዘላቂነት ለማስተዋወቅና ለአዲስ አበባ ነዋሪዎች አዲስ የሥራ ዕድሎችን ለመፍጠር ያለመ ነው መሆኑ ይጠቀሳል። የዶዳይ ማኑፋክቸሪንግ ዋና ስራ አስፈጻሚ ዩማ ሳሳኪ ከአዲስ አበባ ትራንስፖርት ቢሮና ከወሳኝ የከተማ ተቋማት ጋር በመተባበር ስራ በመጀመራችን ደስታ ይሰማናል ሲሉ መናገራቸው ተሰምቷል። የጃፓኑ ዶዳይ ኩባንያ የኤሌክትሪክ ተሽከርካሪዎች አምራችና አከፋፋይ ሲሆን አዳዲስና ዘላቂ የትራንስፖርት መፍትሄዎችን ለማቅረብ ቁርጠኛ ነኝ ብሏል። በመቀጠልም ማህበራዊ ሚዲያ የልጆቻችን የማሰብ ችሎታ እያቀጨጨ በመሆኑ የእጅ ስልክ ክልከላ ለማድረግ እየተወያየን ነው። ፕሮፌሰር ብርሃኑ ነጋ። በትምህርት ላይ ያሉ ልጆቻችን ከዘመኑ እኩል እንዲራመዱ በማለት የምንሰጣቸው የእጅ ስልክና የሚጠቀሟቸው ማህበራዊ ሚዲያዎች የማሰብ ችሎታቸውን እንዳይዳብር እያደረጉ ነው ሲሉ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ገልጸዋል። የተማሪዎች የእጅ ስልክ ከጥቅሙ ጉዳቱ ያመዝናል፣ የማያነብና የማሰብ ችሎታው የተገታ ዜጋ እንድናፈራ የሚያደርግ መሰናክል መሆኑን ልብ ልንል ይገባል ብለዋል። ተማሪ ከትምህርት ተቋማት እውነትን ሊሻ ይገባል ያሉት ሚኒስትሩ የማሰብ ችሎታው የዳበረና ምክንያታዊ የሆነ ትውልድ ማብቃት ማህበራዊ ኃላፊነት መሆኑን በኢቢሲ የዛሬቱ ኢትዮጵያ መሰናዶ ላይ ገልጸዋል። በመሰናዶው የዘርፉ ምሁራንና የሚመለከታቸው አካላትን ያሳተፈው መድረክ
የትምህርት ጥራትን እንዴት እናስጠብቅ? ከገባንበት ስብራትስ በምን መልኩ እንጠገናለን? የሚል ሐሳብ ተነስቷል። ፕሮፌሰር ብርሃኑ ነጋ የተማሪዎችን የትምህርት አቀባበል ሊረብሽ የሚችል በመሆኑ የእጅ ስልክ ክልከላ እስከ ማድረግ የደረሰ ቁጥጥር እንደሚደረግ በውይይቱ ላይ ጠቁመዋል። በሌላ በኩል ከትምህርት ስርዓቱ ጋር በተያያዘ የመምህርነት ሙያን እንደቀደመው ጊዜ የሚከበር ለማድረግ እየተሰራ መሆኑን ሚኒስትሩ አመላክተዋል። ይህን በማድረግ ሂደት ውስጥ ግን የመምህራን መሰረታዊ ችግር መፍታት እንዳለብን አልዘነጋንም፣ እርሱ ላይ እየሰራን ነው ሲሉም አክለዋል። በሌላ በኩል ትርፍን ብቻ ፈልገው ወደ ዘርፉ የሚገቡ የግል የትምህርት ተቋማት መስፋፋት ለዘርፉ ማሽቆልቆል የራሳቸውን አስተዋጽኦ አድርገዋል ነው ያሉት። በዓለም አቀፍ ደረጃ ሀያል የሚባሉ ሀገራት በዋናነት ትርፍ ላይ ያተኮሩ የግል የትምህርት ተቋማት እንደሌላቸውም አያይዘው አንስተዋል። በትምህርቱ ዘርፍ ከገባንበት ማጥ ለመውጣት የምናደርገው ማስተካከያ ውጤት በቅርብ ዓመታት ውስጥ ይመጣል ብሎ መጠበቅ የዋህነት ነው ያሉት ሚኒስትሩ ትውልድ ተኮር ለውጥ በመሆኑ በርካታ ዓመታትን እንደሚወስድ አስረድተዋል። ትምህርት ለግለሰቡ ከሚሰጠው ጥቅም ይልቅ ለማህበረሰቡ ያለው አስተዋጽኦ አያሌ በመሆኑ ሁሉም ሰው ለዘርፉ እድገት የበኩሉን አስተዋጽኦ ሊያበረክት ይገባዋል ብለዋል። በመቀጠልም ወደ ባህር ማዶ ዜናችን እናልፋለን። አሜሪካና 10 አጋሮቿ ሩሲያና ሰሜን ኮሪያ በመንግስታቱ ድርጅት የተጣለባቸው ማዕቀብ እየጣሱ እንደሆነ ገለጹ። ሀገራቱ እንደገለጹት ሩሲያና ሰሜን ኮሪያ ወታደራዊ ትብብራቸውን በማጠናከር ሰሜን ኮሪያ ዩክሬን ላይ የሚተኮሱ ሚሳኤሎችን ለሩሲያ እያቀረበች ነው ብለዋል። የመንግስታቱ ድርጅት ባለሙያዎች ባቀረቡት ሪፖርት ሰሜን ኮሪያ በ2010 ጀምሮ የተጣሉባትን ማዕቀቦች መጣስ እንደጀመረች ተገልጿል። በቀረበው የ29 ገጽ ሪፖርት ላይ እንደሰፈረው ሰሜን ኮሪያና ሩሲያ የተባበሩት መንግስታት ማዕቀብ አድርጎ የጣለባቸውን ወታደራዊ ትብብር በመጣስ ግንኙነታቸውን ከየትኛውም ጊዜ በላይ ማጠናከራቸውን ተናግረዋል። የማዕቀብ ገምጋሚዎቹ እንዴት ሰሜን ኮሪያ የጦር መሳሪያና ከጦር መሳሪያ ጋር የተገናኙ ዕቃዎችን፣ ሚሳኤሎችን እንዲሁም የጦር ተሽከርካሪዎችን በባህር በአየርና በባቡር ለሩሲያ እያቀረበች ትገኛለች ብለዋል። ዘገባው የያው ኒውስ ነው። በመቀጠልም ሐማስ አስቦበት ምላሽ ይሰጥ ዘንድ አሜሪካ ያቀረበችውን ጊዜያዊ የተኩስ አቁም እቅድ እስራኤል መቀበሏ ተገለጸ። አሜሪካ እንደገለጸችው ለእስራኤል ያቀረበችው አዲስ የጊዜያዊ የተኩስ አቁም እቅድ በእስራኤል በኩል ተቀባይነት አግኝቷል። የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በዚህ ሳምንት መጀመሪያ ላይ እንደገለጹት በሐማስና እስራኤል መጠነኛ ስምምነቶች ተፈጥሮ የታገቱ ሰዎች ወደ ቤታቸው ሊመለሱ እንደሚችሉ ያላቸውን ተስፋ ገልጸው ነበር። አሁን ደግሞ የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት ለጋዜጠኞች እንዳሉት እስራኤል አዲሱን የጊዜያዊ የተኩስ አቁም እቅድ ተቀብለዋለች። ሐማስ በበኩሉ ምላሽ ለመስጠት አዲሱን ፕሮፖዛል በደንብ ለማጥናት ጊዜ እንደሚያስፈልገው ስለማስታወቁ የዘገበው አሶሺየትድ ፕሬስ ነው። አይኤምኤፍ ለኢትዮጵያ ከሚሰጠው ብድር ውስጥ $260 ሚሊዮን ሊለቀቅ ነው። ኢትዮጵያና ከዓለም አቀፍ የገንዘብ ድርጅት አይኤምኤፍ ባለሙያዎች በተራዘመ የብድር አቅርቦት ሶስተኛ ግምገማ ላይ ከስምምነት ደረሱ። ግምገማው በአይኤምኤፍ ስራ አስፈጻሚ ቦርድ ሲጸድቅ የኢትዮጵያ መንግስት ከዓለም አቀፉ ተቋም ከሚበደረው $3.4 ቢሊዮን ውስጥ $260 ሚሊዮን ይለቀቅለታል። የአይኤምኤፍ ቦርድ ግምገማውን ከማጽደቁ በፊት የኢትዮጵያ መንግስት ከይፋዊ አበዳሪዎች ጋር የመግባቢያ ስምምነት ላይ ይደርሳል ተብሎ ይጠበቃል። ይህንን ዛሬ ግንቦት 22 ቀን አርብ 2017 ይፋ ያደረጉት ከሁለት ወር ገደማ በፊት ወደ አዲስ አበባ መጥቶ የነበረው የአይኤምኤፍ የባለሙያዎች ቡድን የመሩት አልቫሮ ፒርስ ናቸው። በመጨረሻም ከሰሞኑ መነጋገሪያ የሆነው የጤና ባለሙያዎች የሥራ ማቆም አድማ የመቱ የጤና ባለሙያዎች ተወካዮች ግንቦት 15 ቀን ለመጀመሪያ ጊዜ ከመንግስት ባለስልጣናት ጋር መወያየታቸውን ከተወካዮቹ መስማቱን ቢቢሲ ዘግቧል። ኢሰመኮ በጉዳዩ ገለልተኛ አደራዳሪ ለመሆን ጥያቄ ማቅረቡንና በዚህ ዙሪያ ቅድመ ውይይት እንደተደረገ ተወካዮቹ መናገራቸውንም ዘገባው ጠቅሷል። ሆኖም በጤና ባለሙያዎች ላይ እስሩ፣ ዛቻውና ማስፈራሪያው አለመቆሙን በመጥቀስ መንግስት ለድርድር ባለው ቁርጠኝነት ላይ ጥርጣሬ እንዳላቸው ተወካዮቹ ገልጿል ተብሏል። ከ320 ሺህ በላይ ከሚገመቱ የአገሪቱ የጤና ባለሙያዎች ከ65 እስከ 75 በመቶ ያሉ በንቅናቄው የተሳተፉ እንደሚገኙ ተወካዮቹ መጥቀሳቸውን ዘገባው አመላክቷል። ውድ የዩቲዩብ አድማጭ ተመልካቾቻችን እስካሁን በትዕግስት አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሰብስክራይብ ኤንድ ሼር በማድረግ በወዳጅነታችንን ሰብት እናመሰግናለን።